እግዚአብሔር አምላክ ይባርካችሁ። ጌታ ትልቅ አምላክ ነው። እግዚአብሔር በዚህ አለ። አይሰማም? ኧረ አሜን። ጌታ በመካከላችን አለ። ምክንያቱም የእግዚአብሔር ቃል በስሜ በተሰበሰባችሁበት እኔ በዛ በመካከላችሁ እገኛለሁ ያለ ጌታ እኛ መካከል አለ። እግዚአብሔር ደግሞ ሲኖር ጌታ ባለበት ቦታ ላይ አርነት አለ። አንድ ነገር እርግጠኛ ሆኜ የምነግራችሁ እንደመጣን እንደዚሁ ተመልሰን አንሄድም። ተለውጠን እንሄዳለን። ጌታን አይተን እንሄዳለን። ጌታ የተባረከ ይሁን። መጽሐፍ ቅዱሳችሁን የያዛችሁ የአባቴ ልጆች ዛሬ የማካፍላችሁ ቃል በልቦናዬ ላይ ፈጽሞ ያለቀቀኝ የእግዚአብሔር ሐሳብ ዛሬ ለእናንተ እንድናገር እንደዚሁ ስላሳሰበኝ ጭምር ነው የማካፍላችሁ። በጣም በስሱ እያጠናችሁ እንዳለን ሁላችን እያጠናን እንዳለ አውቃለሁ የማቴዎስን ወንጌልና የማቴዎስ ወንጌል ማጥናት በብዙ መንገድ እንደሚጠቅም ላበረታታችሁ ፈልጋለሁ። በተለይ ዛሬ የምናገርበት ማቴዎስ ወንጌል ምዕራፍ 18 ላይ ብዙ አንድ ደቀ መዝሙር ወይም የጌታ ተከታይ ሊኖረው የሚገባውን መሰረታዊ ነጥቦች ነው የሚያነሳ። ስለዚህ እነዚህ ወደ መሰረታዊ ነገር መመለስ በጣም አስፈላጊ ስለሆነ ከዚህ ከማቴዎስ ወንጌል ምዕራፍ 18 ላይ ምናልባት ሁሉንም መናገር ባልችል አንዱን ሐሳብ እንኳን ወይ ሁለቱን ወይም ደግሞ ያለውን በልብ ያስቀመጠውን በጣም በስሱ ጫፍ ጫፉን ተናግሬ ለመጨረስ ነው ማስበው። እግዚአብሔር አምላክ የተባረከ ይሁን። ልቦናችሁን ከከፈታችሁ ጌታ ሊያነጋግረን በመካከላችን አለ። ይህ አንዳንድ የሥነ መለኮት ሰዎች ስለዚህ ቃል አሁን ዛሬ ስለምንነጋገርበት ቃል ሲናገሩ የደቀ መዛሙርትነትን ሕይወት የሚፈነጥቅ ብዙ ነገር የምንማርበትና ሕይወታችንን ከጌታ ጋር እንድንቃኝ የሚረዳን የመለኮት ሐሳብ እንደሆነ በብዙ መንገድ ያብራሩታል። እሱን ነገር ጥቂት ነገር ለማየት ዛሬ በፊታችሁ አለንና ከዚህ ከማቴዎስ ወንጌል ምንድነው አንተ የተማርከው ብላችሁ ከጠየቃችሁኝ ሶስት ትልልቅ ቁም ነገሮችን ከዚህ መጽሐፍ ቅዱስ ሐሳብ ተምሬያለሁና እሱን ነው ዛሬ ሼር ማረጋችሁ። ከዚህ በኋላ ደግሞ የሚኖረንን ቤተክርስቲያን ያዘጋጀችልንን ይህንን የመጽሐፍ ቅዱስ ሐሳብ የበለጠ ልቦናችንን ከፍተን ብንማር ልናገኝበት የምንችለው ትልቅ ቁም ነገር እንዳለ በዛው አሳስባችኋለሁ። መጀመሪያ ከዚህ መጽሐፍ የምናየው በማቴዎስ ወንጌል 18 ላይ የምናየው ስለ ትህትና ነው። አንድ ክርስቲያን ወይም አንድ ደቀ መዝሙር በጌታ ቤት ሲመላለስ ትህት መሆን በጣም አስፈላጊ እንደሆነ የእግዚአብሔር ቃል ይነግረናል። በሁለተኛ ደረጃ የሚነግረን በክርስትና ሕይወት ከአንድ ደቀ መዝሙር የሚጠበቅ ሕይወት ታማኝነት። በጣም ብዙዎቻችንን የሚፈትነን ብዙዎቻችንን በጣም የሚያስጨንቀን ነገር እንደሆነ አውቃለሁ፣ እኔንም ጭምር። ሁልጊዜ በታማኝነት ለመውጣትና ለመግባት እንፈተናለን። በታማኝነት ለጌታ በመጸለይ ሊሆን፣ በመስጠት ቢሆን፣ በመውደድ በማፍቀር ቢሆን፣ በብዙ መንገድ ታማኝነት በእግዚአብሔር ቤት ውስጥ ይፈተሻል። ስለዚህ አንድ ደቀ መዝሙር የሚያሰኘውን ሕይወት ለመኖር ታማኝ መሆን እንዳለበት ያሳስበናል። በሶስተኛ ደረጃ ከዚህ መጽሐፍ የምንማረው በይቅርታ ሕይወት መመላለስ። አንድ ደቀ መዝሙር ይቅር ካላለ ደቀ መዝሙር ለመሆን ይቸግረዋል። ስለዚህ እነዚህ ሶስት ነገሮች በየትኛው መንገድ እንዴት እንደማብራራው ባላቀም ግን ለመናገር እሞክራለሁ። የተወደዳችሁ አባቴ ብሩካን፣ መቼስ ስለ ትህትና ስናስብ እኔ አሁን ከምድር ተነስቼ አሁን ትሁት ነኝ ብዬ ብላችሁ በጣም አስቸጋሪ ነው የሚሆነው። እንደገና ትህትናዬን ሁላችሁም ለመፈተሽ እድል ታገኛላችሁ። ይሄ ሰውዬ ትሁት ቢሆን ነኝ ብሎ አይፎክርም ብላችሁ ልታስቡ ትችላላችሁ። ትህትና በመኖር ነው። ዛሬ ያነበብኩት ቃል ለብዙዎቻችሁ እንግዳ አይደለም፣ ለእኔም ጭምር እንግዳ አይደለም። ዕለት ዕለት የምንናገረው ነው። ልጆቻችንን የምናስተምረው፣ በቤታችን በትዳራችን መካከል የምናጠናው፣ እንደገናም ደግሞ ለመኖር እየታገልን ግን እየወደቅን እየተነሳንበት ያለ የመጽሐፍ ቅዱስ ሐሳብ ቢሆንም ግን ትህትና ዋና ነገር እንደሆነ ዛሬ አስረግጬ ልነግራችሁ ፈልጋለሁ። አንድ ጊዜ በጣም ልጅ ሳለሁ አንድ ሰው ገጠመኝ እና ይሄ የገጠመኝ ሰው ሁሉ ጊዜ አይምሮ ይላል እና ጌታን ለማገልገል ገና እንደተጠራው ነው። እድሜ ገና አስራዎቹ መጨረሻ አካባቢ ነው። ብዙም ልምዱም የለኝ እና የገባሁበት ቦታ ላይ እንድጠብቅ ቤተክርስቲያን ተልካይ እዛ ቦታ ላይ አለሁኝ። ፉል ታይም ሰጥቻለሁ፣ ግን በእይታ ውስጥ ያለው ሰው ነኝ
እና አንዳንድ ጊዜ ደህንነት መጽሐፍ አለ። የቤተ ክርስቲያኒቱ ደህንነት አስተምራለሁ። አንዳንድ ሰዎችን ደህንነት ጌታን የተቀበሉ ሰዎችን አስተምራለሁ። አንዳንድ ጊዜም ደግሞ ለበሽተኞች እጸልያለሁ። ብዙም የወጣ አገልግሎት አልነበረም የነበረ እና በዛ አጋጣሚ ገና በልጅነት አእምሮዬ አንድ ሰው ገጠመኝ እና ይሄ ሰው በጣም ረጅም ሰው ነው። በጣም መልካም ሰው ነው። ቁመቱ በጣም ያምራል። ቀጠን ያለ ለግላጋ ነው። በጣም ወጣት፣ ምናልባት በዛ ጊዜ በእድሜው 30ዎቹ አካባቢ አጋማሽ ላይ ሊሆን እንደሚችል አስባለሁ። እንደ መልኩ ግን አይደለም። ትዕቢቱ ከምነግራችሁ በላይ በጣም ከፍ ያለ ነው እና ልክ ሲገባ መጀመሪያ ሲያይ በቃ ናቀኝ። ምክንያቱም አንድ ትንሽ ልጅ ገና ትምህርት ቤት ጨርሶ በሚገባ እንኳን ወደ ሌላ ስፍራ ልምድ የሌለው ትንሽ ሰው ባየ ጊዜ ብዙ ደስተኛ አልነበረ እና ብዙ ጥያቄ ያለው ሰው ነው። ኮሌጅ ውስጥ ያስተምራል። 6 ኪሎ ዩኒቨርሲቲ አስተማሪ ነው። የሚያስተምረውም ደግሞ ፍልስፍና ነው። አስቡት እንግዲህ ፍልስፍና የሚያስተምር ሰው በዚህ ላይ እዚህ ግባ የማይባል ሰው አጠገቡ ቁጭ ብሎ ሊሆን የሚችለውን ነገር ልታሰላስሉ ይችላላችሁ። እንደመጣ ሁለት እግሮቹን አጣምሮ በንቀት መነጽሩን ዝቅ አድርገው አየኝ እና ያ ንቀት ያለኝን ነገር ሁሉ ሊያስጠፋኝ እንደሚችል ልታስቡ ትችላላችሁ። ምክንያቱም ገና ያልጠነከረ ልብ ያለኝ ገና ብላቴና ለግላጋ ሰው ነኝ። ስለዚህ ያየሁት ነገር ፍርሃት አመጣና ውስጤን ከበበው። ግን በዛ ፍርሃት ውስጥ እግዚአብሔር የሰማይ የምድር አምላክ አንድ ነገር ወደ ልብ ያመጣና የትዕቢትን መንፈስ ተቃወመዋል። እንዴ ይገርማችኋል እኮ በዛ ጊዜ ማስተዋል የሚገርመኝና በኋላ እዚህ ሰው እየጸለይኩ ያለ በጌታ በኢየሱስም የትዕቢት መንፈስ ውደቅ ስለው ሰውየው ያኔ መሰለ የሚያምር ሰውዬ መነጽሩ ዛጋ ምኑ ዛጋ ወደቀና ተመንፈራፈር ጀመረ። ኦ ማይ ጋድ ምንድነው ይሄ የማየው ነገር? ለኔም ከአእምሮ በላይ ለካ ትዕቢት መንፈስም አለው ማለት። ሰዎች አንዳንድ ጊዜ በትዕቢት ሊሞሉ ይችላሉ ማለት። ስለዚህ እግዚአብሔር ይሄንን መንፈስ ጽናት ሰጠኝና ተቃወምኩት እና በውስጡ ያለው መንፈስ ወጣ እና ሲወጣ ሰውየው ሲያየኝ ሌላ ሰው ሆንኩበት። በጣም ወደደኝ እና አንዳንድ ጊዜ በህይወት ዘመናችሁ የሚያጋጥማችሁ ነገር ሊኖር ይችላል እና ልክ መንፈሱ ከላዩ ላይ ነቅሎ ሲሄድ ሰውየው ላይ ያለ ነገር በፍቅር በመቀበል መንፈስ ሲሞላ የሁለታችን መንፈስ ኮኔክት አደረገ። እግዚአብሔር ልጅ ኢየሱስ ሲያገኘው ልቡ ሲሰበር ይህን ጌታ የጌቶች ጌታ አድርጎ ሲያስተናግድ ወዳጆች ሆይ መጀመሪያ የሆነው ነገር ሰውየው መቀበልን ነው በውስጡ የሞላው። ስለዚህ ዛሬ ለትህትና ጅማሬው እርስ በርሳችን ምን መሆን ነው? መቀባበል ነው። በጌታ ቤት ውስጥ ስንኖር ትህትና ዋና ነገር ነው። እግዚአብሔር ቤት ስንመላለስ በትህትና እንድንመላለስ እግዚአብሔር ይፈልጋል። ትንሽ ነው ላበራላችሁ የምፈልገው። መጽሐፍ ቅዱስ ግን በብዙ መንገድ ስለ ትህትና ይነግረናል። ይህንን ያነበብኩት ቃል ማቴዎስ ወንጌል 18 ላይ ደቀ መዛሙርቱ በጣም ትልቅ ጥያቄ ነው ያላቸው። ጥያቄያቸው ግን ቀላል ጥያቄ አይደለም። በመንግስትህ ወይም ደግሞ አንተ በምታቋቁመው ካቢኔ ውስጥ ማን ነው የበላይ የሚሆነው ነው። በጣም እኮ መሰረታዊ ጥያቄ ነው። የማንነት ጥያቄ ያላቸው ሰዎች ናቸው እና በመንግስትህ ላይ ብዙውን ጊዜ በወንጌላት ውስጥ ይሄ ቃል ተጠቅሶ ነው የምታዩት እና በጣም የሚያሳስባቸው እነሱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ መንግስት ውስጥ ስለሚኖራቸው ድርሻ የሚያሳስባቸው። አንዳንድ ጊዜ ያሳስባችሁ ይሆን እናንተ? ያሳስበናል። ሰው እንደሆነን የሚያሳስበን ነገር ብዙ ነገር አለ። እኔ ለምን ይሄን አሰቡ ብዬ ዝም ብዬ ሳስብ ምናልባት በመካከላቸው የውድድር መንፈስ ሊኖር ይችላልም ብዬ ትንሽ ምጠረጥራቸው አንዳንድ የመጽሐፍ ቅዱስ ሳጠና የሚታዩ ነገሮች አሉ። ጴጥሮስ ላይ ጌታ ኢየሱስ ክርስቶስ የተለየ ኮኔክሽን ነበር። ትዝ ይላችሁ እንደሆነ ጌታ በባህር ላይ እየተራመደ ሳለ ሁሉም ደቀ መዛሙርት ባህሩ ላይ ነበሩ። በመርከባቸው እየሄዱ ሳለ ፈሩ እና በዛ አስጨናቂ ፍርሃት ውስጥ ጌታን ኢየሱስ ክርስቶስን ተናገራቸው። አትፍሩ አላቸው። ግን ያ ፍርሃት በንግግር መገለጥ አልቻለም። ግን ከንግግር ባለፈ ስጋት ስለነበራቸው አንተ ስለመሆንህ እርግጠኛ አይደለንምና እባክህ እዘዘናል። ጴጥሮስ ታዘዘና ና
አለውና በባህሩ ላይ ተራመደ። ጌታ እንዳደረገው ጴጥሮስ ተራመደና ሄደ። ምኑ ላይ? ወጀቡ ላይ። እነሱን ባስፈራቸው ነገር ላይ ጌታ ኢየሱስ ክርስቶስ ሲናገረው ጌታ ባለው ነገር ላይ እርምጃ ሲወስድ ነው የምታየው። ስለዚህ ይሄ ሰውዬ ጴጥሮስ የተለየ ኮኔክሽን ከማን ጋር አለ? ከክርስቶስ ጋር አለ። ይህ ብቻ አይደለም። ወደ ተራራ በወጣ ጊዜ ጌታ ኢየሱስ ክርስቶስ ወደ ተራራው ጸሎት ይዟቸው ከሄዱ ሰዎች ግንባር ቀደሙ ጴጥሮስ ነው። ጴጥሮስ በዚህ ብቻ አይደለም እኮ ጌታ ኢየሱስ ክርስቶስ ዕዳ በነበረበት ጊዜ ግብር በሚከፍልበት ሰዓት ላይ ከአሳ ሆድ ውስጥ ዲናር አውጥቶ የሱን ታክስ መክፈል ስለነበረበት ጌታ ኢየሱስ ክርስቶስ ታክሱን የከፈለለት ሰው ነው። ስለዚህ ለጴጥሮስ ጌታ ኢየሱስ ክርስቶስ የተለየ ነገር አለው ብለው ያሰቡ ይመስላል። ካቶሊኮች ለዚህ እኮ ነው እሱ ትልቅ ካህን እንደሆነ ስለሚያምኑ ጳጳሱ ዋናው መሪ አድርገው ጴጥሮስን በጣም በብዙ ነው የሚያመልኩት፣ በብዙ ነው ወርሺፕ የሚያደርጉት። የሚመለክ ግን አንድ ነው። አይሰማም ድምጣችሁ? የሚመለክ ስንት ነው? ስለዚህ ጌታ ለደቀ መዛሙርቱ ይነግራቸዋል። ስለምንድን ነው የሚነግራቸው? ስለ መንግስተ ሰማያት ነው የሚነግራቸው። ስለ መከራው ይተርክላቸዋል። ስለ ችግሩ ያብራራላቸዋል። ግን አይሰሙትም። የነሱ አእምሮ የወሰደውና የያዘው በመንግስትህ ማን ነው የካቢኔው ዋና ሰው? ጌታ ኢየሱስ ክርስቶስ ይሄንን ለመመለስ ሲያስብ ሕፃን ልጅ አመጣና መካከላቸው አቆመ ይላል። ይገርመኛል። አንዳንድ ጌታ የሚናገረው ነገር አይደንቃችሁም? ሕፃን ልጅ አመጣና መካከላቸው አቆመና ከእናንተ ትልቅ እኔ ማብራራው ይሄ ብላቴና ትልቅ ነው አለ። እኔ በብዙ ዘንድ ልትቀበሉት የማትችሉትን ነገር ጌታ እያሳያቸው እንዳለ ነው የምታዩት። ከእናንተ መካከል ትልቅ መሆን የሚፈልግ ሰው ካለ እንደዚህ ብላቴና መሆን መቻል አለበት። ብዙዎቻችን ይከብደናል። በእግዚአብሔር ሕዝብ መካከል ወዳጆች ሆይ እኔና እናንተ እግዚአብሔርን ደስ የሚያሰኝ የመዓዛ ሽታ በእኔና በእናንተ ሕይወት ውስጥ እንዲኖር ካስፈለገ እንደ ልጅ እንድንሆን እግዚአብሔር ይፈልጋል። ራሳችንን ዝቅ እንድናደርግ እግዚአብሔር ይፈልጋል። ማደጋችን የሚታወቀው ወዳጆች ሆይ በእኔና በእናንተ በልባችን ውስጥ በፈሰሰው እግዚአብሔር በሰጠን ትህትና ልክ ነው። በእግዚአብሔር ሕዝብ መካከል ራስ ወዳድነትና መከፋፈል መኖሩ ለክርስትና ሕይወታችን፣ ለክርስትና እምነታችን አሳፋሪ ምስክርነት ነው። ወዳጆች በጣም ብዙ ነገሮች ስታዩ ዛሬ በእኔና በእናንተ መካከል በቅዱሳኑ መካከል ሚዲያ ላይ ሰው ቢመጣ ክርስትና አንድ ነው ብሎ እንኳን ለማመን የሚቸገርበት ዘመን ቢኖር ይሄ ዘመን፣ ብዙ መለያየታችን አደባባይ የወጣበት ዘመን። ድሮ ልዩነታችን ወደ አደባባይ አይወጣ ገበና የሚባል ነገር አለና ግድ የለም በሰው ፊት አናድርገው የምንላቸው ብዙ ሴቶቻችን ዛሬ ወድቀዋል። ሰው ሁሉ ችሎታውን፣ ሰው ሁሉ አዋቂነቱን ለማብራራት በጣም የሚጥርበት ዘመን ካያችሁ ይሄ ዘመን እግዚአብሔር ከዚህ ዘመን ይጠብቀን። አሜን። አረ ግድ የለም አሜን በሉ ወዳጆች። ስለዚህ ትዕቢት መጽሐፍ ቅዱሳችን እንደሚነግረን ለደቀ መዛሙርትነት አይመችም። ስለዚህ እውነተኛ ደቀ መዝሙር ለመሆን ትዕቢትን ከድንኳንህ ላይ አውጣው ብሎ ነው የሚናገረውና ለትዕቢት መፍትሄው ምንድነው? ለትዕቢት እንድንታበይ ወይም ደግሞ እግዚአብሔር አምላክ ትህትናን በሕይወታችን እንዳይኖር የሚያደርጉ ቁልፍ መሰረታዊ ነጥቦች አሉና እነሱን ትንሽ ለማብራራትም ጭምር ነው። እግዚአብሔር ቃል ሲናገር ሰው ሆይ መልካም የሆነውን አሳይቶሃል ይላል። እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህ ታደርግ ዘንድ ምሕረትንም ትወድ ዘንድ በአምላክህም ፊት በትህትና ትራመድ ዘንድ አይደለምን? ካንተ የሚፈልገው እግዚአብሔር በትህትና በቤቱ ምን መሆን? መመላለስ። አሜን ወዳጆች ሆይ ኖሮኝ አሁን ብዙ ነገር ኖሮኝ ያለኝን ነገር ድሮ ሕፃን ሆነን ጫማ ሲገዛልን ምንድነው የምናደርገው? ሮጠን ለጓደኞቻችን ነው አይደል ለማሳየት ጥረት ምናደርግ ካንተ የተሻለ አለኝ ብለን የምናደርጋቸው አንዳንድ ሙከራዎች አሉና እግዚአብሔር የማይከብርበት ማለት ነው። ስለዚህ ይሄ ትህትና የሚያጎድል ነገር ምንድነው ካላችሁኝ ሶስት ነገሮች
ትህትናችንን ይፈትኑናል። የመጀመሪያው የኩራት ነገር በውስጣችን ሲበዛ፣ እኔነት ኩራት የሚባል ነገር ውስጣችን ሲመጣ ይህንን እግዚአብሔር የሰጠንን የትህትና መንፈስ ከውስጣችን ልናጣው እንችላለን። ሳናስበው እንደ ጉንበኖ ሊቀየር ይችላል። ስለዚህ ኩራትን በመካከላችን ማስወገድ መቻል አለብን። በሁለተኛ ደረጃ ራሳችንን ከሰው በላይ ማስቀመጥ፣ እኔነቴን ማንነቴን ከሰው በተሻለ ካንተ ከዚህ ካለው ከሁሉ በልጣለው የሚል መንፈስ ካለ እርሱ ትህትናን ይገላል። ስለዚህ ትህትናን ከሚገል እግዚአብሔር ከማይከብርበት ነገር እንድንለይ ነው የሚያሳስበው። ሌላው በሶስተኛ ደረጃ ቻሌንጅ የሚሆንብን ራስ ወዳድ መሆን፣ ራስ ተኮር፣ ሁሉን ነገር ከኔ አንግል ብቻ ማየት፣ ሁሉ ነገር እኔን የሚጠቅመኝ ነገር ብቻ ሆኖ ለመመልከት በማስብበት ጊዜ ትህትና ያን ጊዜ ይወድቃል። ዛሬ ትህትና ለትዳራችን በጣም ወሳኝ ነው። ትህትና ከልጆቻችንም ጋር አብሮ ለመኖር በጣም ወሳኝ ነው። አንዳንድ ጊዜ እኮ እያወቃችሁ አላዋቂ ትሆናላችሁ፣ እየቻላችሁ እማትችሉ ትሆናላችሁ። ትህትና በዚህ መከራ ውስጥ ሊፈተሽ የግድ ነው። ስለዚህ ዛሬ ወዳጆች ሆይ ጥያቄ ነው የምጠይቃችሁ። ደቀ መዛሙርት ነን ወይ? ደቀ መዝሙርነት ከመካከላችን ታላቁ ሰው እስኪያሳውቃቸው ጊዜ ድረስ በጉጉት ነበር የጠበቁት። ጌታ ግን ሊነግራቸው የፈለገ ታላቁ ከናንተ መካከል የሁሉ ታናሽ ነው። በክርስትና ሕይወት ውስጥ ወዳጆች ሆይ ከባዱ ነገር ምንድነው ብላችሁ ከጠየቃችሁኝ፣ ሁሉን እየቻላችሁ ሁሉን ማድረግ እየቻላችሁ ግን ሁሉን ማድረግ እንደማትችሉ በትህትና መንፈስ መኖር ማጨል ያ ጸጋ ያ ምሕረት ከናንተ ጋር ከበዛ ትሁቶች ናቸው። እግዚአብሔር ይርዳን። አረ ይርዳን ጌታ። ትህትና ዋናው ነገር ራስን ማወቅ ነው። እኔን ማንነቴ መስፍንነቴን ማወቅ፣ በራሴ ማንነት ላይ መኖር። ሌላው ራስን መቀበል፣ እንደ ወንድሜ ሆናለሁ ብዬ ፈንድቼ እንዳልሞት። ስለዚህ እግዚአብሔር የሰራዊት አባት በዚህ መንገድ ህይወቴን እንዲቃኘው ነው የምፈልገው። ስለዚህ ትሁቶች መሆን አለ። ከዚህ መጽሐፍ የምንማረው ትህትና መሰረት መሆኑ። እውነተኛ ትህትና ስለ ሌሎች እንጂ ስለ ራስ ማሰብ አይደለም። ሰው በህይወቱ ላይ ትህትና ሲጨምር የሚያደርገው ነገር ባልንጀራዬ ነው፣ ሚስቴ፣ ባሌ ይላል። እግዚአብሔር ይባርካቸው። እህቶች እኮ ሲወዱን ራሳቸው ከመብላታቸው ይልቅ ባላቸውን ቢያበሉ ደስ ነው የሚለው። ስለዚህ ወዳጆች ሆይ እኔና እናንተ እግዚአብሔር የሰማይና የምድርን አምላክ በማክበር በትህትና እንድንመላለስ እግዚአብሔር ይፈልጋል። ስለዚህ እግዚአብሔር አምላክ ትሁቶችን ይፈልጋል። እግዚአብሔር አምላክ የተባረከ ይሁን። የትህትና ጅማሬ እንደነገርኳችሁ ራስን መመርመር ነው። ራሴን ስመረምረው ራሳችን ብንመረምር ምን አደረገን ባልተፈረደብን ነበር ነው የሚለው። ስለዚህ በትህትና ደግሞ ለመኖር ዋናው ትልቁ ቁልፍ ደግሞ ራስን ክዶ መኖር ነው። በክርስትና ህይወት ከባዱ ነገር ቢባል ደግሞ እኔነትን መካድ ነው። እኔነቴን መካድ በጣም አስቸጋሪ። ሰው መጀመሪያ የሚያስቀድመው ማንን ነው? ጌታን ነው። ስለዚህ ጌታን እናስቀድም። ጌታ ፊተኛ እንድናደርገው እግዚአብሔር አምላክ ይፈልጋል። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ የእግዚአብሔር ቃል በጣም በብርቱ ነው የሚያስተምረን። ራሱን ምን አደረገ ነው የሚለው? ባዶ አደረገ ነው። ባዶ ማድረግ ከባድ ነገር፣ ፈታኝ ነገር። ሁሉን ችዬ ሁሉን እያወቅኩ ሊያም ኢትዮጵያዊ ሆኜ ረዘራፍ ነው እንጂ የምለው። ምክንያቱም ይሄ የኛ ካልቸር በጣም የሚታረስበት ነው። በጣም ብዙ የምንዋጋው ነገር አለ ከባህላችን ጋር። ስለዚህ የክርስቶስ ህይወት ባዶነት፣ ሁሉን እየቻለ በሁሉ ላይ ማድረግ እየቻለ ራሱን ግን ያለ ልክ ባዶ አደረገ። ተምሮ እንዳልተማረ መሆን፣ አውቆ አላዋቂ መሆን በጣም ቻሌንጅ ነው፣ ይፈትናል። እግዚአብሔር ቤቱ ዝቅ ማለት
የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 3 ላይ ይህ ቃል በጣም የመጽሐፍ ቅዱስ ቁልፍ ቃል ነው። ይሄንን ፊልጵስዩስ ስታጠኑ ሌሎች ይልና ከእናንተ እንደሚሻሉ በትህትና ቁጠሩ ይላል። እንዴት ሆኖ ይሆናል? ሌሎች ከእናንተ የተሻለ ጸላይ፣ ከእናንተ የተሻለ ዘማሪ፣ ከእናንተ የተሻለ ሰባኪ እንደሆነ ምን አድርጉ? ለቆጣር ነው። እንዴት ከኔ በላይ ላሳር? ሲጀመር እኔና እናንተ የእግዚአብሔርን ቃል እንኳን ስንሰማ ሌላው ሲያካፍለው እኔ እንዴት አድርጌ ላቅርበው ነው። ያ ትህትናን ያጎድላል። ወንድሜ እግዚአብሔር የሰማይ የምድር አምላክ ሲያመጣው ሲያቆመው እግዚአብሔር በውስጡ ላይ ያስቀመጠውን ነገር ለመቀበል መጀመሪያ ልቡናዬን ማዘጋጀት መቻል አለብኝ። ባልንጀራዬ የተሻለ መሆኑን ማወቅ አለብኝ። ከኔ በላይ እግዚአብሔር በሱ ላይ ይሰራል ማለት ነውር አይደለም። ከኛ በላይ የሚሰሩ፣ ከኛ በላይ የተማሩ፣ ከኛ በላይ የሚያውቁ ሰዎች አሉ። ለነገሩ ተምረን እንጨርስማለን እንዴ? መጽሐፉ እኮ ተምረን እኔ እድሜ ልኬን ይኸው እየተማርኩ ነው። ዛሬም አሁንም እየተማርኩ ነው። ከዚህ በፊት ተምሬያለሁ፣ በልጅነቴ ተምሬያለሁ፣ በቅርብ ጊዜ ተምሬያለሁ። ምስቴታ ይማራለሁ። ህይወት መጽሐፍ ቅዱስ ከትምህርት ውጪ መኖር አይቻልም። አውቀነው የምንዘልቀው ዛሬ ተረተነው በቃ እዚህ ጋር ደረስን የምንለው ጉዳይ አይደለም። በጭራሽ አይደለም። እለት እለት ነው የምንማረው። ዛሬ አነበብነው ነገ ሌላ ነው። ትምህርት ቤት ገብተህ ልትማር ትችላለህ። በህይወት ልትማር ትችላለህ። በግል ልትማር ትችላለህ። የእግዚአብሔር ቃል ይልና ማለዳ ማለዳ አዲስ ነው። ሃሌሉያ! ኧረ አሜን በሉ። ቤት ውስጥ ያዘን ያገባ ኧረ በኢየሱስ አሜን በሉ። ማለዳ ማለዳ ምንድነው? አዲስ ነው። የእግዚአብሔር ሁሉ ጊዜ አዲስ። ዛሬ ስታየው አዲስ፣ ነገ ስታየው አዲስ። ህይወትን እያደሰው እየለወጠው የሚሄደው ይህ የከበረ እግዚአብሔር ቃል ነው። ስለዚህ ዛሬ ትህትናችን ዝቅ ማለት ይሄ ዝማሬ ከከሌ ሊበልጥ አይችልም። ጸጋ ልዩ ልዩ ነው። በሉት እስቲ ጮክ በሉ። አይሰማም። ኧረ ምን ነው ይሄ ይሻላል እንዴ? ጸጋ ልዩ ልዩ ነው። በፍጹም እኔ ከወንድሜ ምስጋና ልበልጥ አልችልም። ሊወዳደርም አይችልም። ከወንድሜ ዛክ ሊወዳደር አይችልም። ከወንድሜ መሲ፣ ከወንድሜ ኤልያስ፣ ከማንም ጋር ዩኒክ የሆነ ጸጋ እግዚአብሔር በውስጡ አስቀምጧል። አንተን የሚመስል የለም፣ አንቺን የሚመስል የለም። ሁላችን ግን በእግዚአብሔር ቤት ውስጥ እናስፈልጋለን። አንዳችን ለአንዳችን ሞገስ ነን፣ ጥላ ነን፣ ጋሻ ነን። እግዚአብሔር ቃሉን ይባርክልን ወዳጆቼ። ስለዚህ ሌሎች ከእናንተ እንደሚሻሉ ምን አድርግ ነው? በትህትና ይቁጠር ነው። አብረን ለመኖር ትህትና ያስፈልገናል። የደቀ መዛሙርቱ ችግር ማን ይሻላል? ማን ነው በመንግስት አንደኛ? ፕራይም ሚኒስቴር ማን ነው? ገንዘብ ሚኒስቴር ማን ነው? እኔ እስራኤሎች እኮ ብዙ ባህላቸው ከኛ ጋር ይማሰላል። ቢጠና ጥሩ ነው። ግሪኮች ብዙ የሚመስለን ባህሪ ያላቸው፣ ለቅሷቸው ቢባል ደስታቸው ቢባል እንደኛ ቤተሰብ ሁሉ መጎተት። እውነተኛ የሆነው የትኛው ነው? ለኛ ወዳጆች ሆይ ቤተሰብነት በተለይ ለኛ ለቤንጤዎች ሁላችን አጎት ነን፣ ሁላችን አክስት ነን። እግዚአብሔር ይተባረክ። እውነተኛ ቤተሰብ አድርጎናል። እውነተኛ ቤተሰብ ወዳጆች ሆይ ቤተሰብ ሆኖ ነው የሚኖረው። ከአንዳንዶቻችሁ ጋራ ለምንድን ነው የምንደዋወለው? ለምንድን ነው የምንፈላለገው? ለምንድን ነው ድምጻችን የምንሰማማው? እግዚአብሔር የሰጠን መለኮታዊ ይሄ የደም ኪዳን የተለየ ኪዳን ስለሆነ። ስለዚህ አንተ ከኔ ውጪ እኔ ከአንተ ውጪ ልሆን አልችልም። እኛ ወንድማማቾች ነን። ወንድም ደግሞ እንደ ወንድም ነው የሚኖረው። አንዱ ከአንዱ አይበልጥ። በዚህ አይነት መንገድ ብንሄድ ባልንጀራ ስንሆን፣ ቤተሰብ ስንሆን የምንኖረው አንዳችን ለአንዳችን ነው። አንዳችን ከአንዳችን የምንበልጥበት የምንሻልበት ነገር ውስጥ የለም። ስለዚህ ሁሉ በግ ነው። እንደ በግ እንድንመላለስ እግዚአብሔር ይፈልጋል። እንደነገርኳችሁ ትህትና እሱ ነው። አንድ ነገር አለኝ እያልን እያወቅን የለንም ለማለት የሚያስችል ጸጋ ዛሬ እግዚአብሔር ይስጠን። ባዶ ነኝ የሚያስብል ጸጋ። ለዚህ ነው የሮሜ መጽሐፍ ምዕራፍ 12 ላይ ሲናገር እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለ
እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ሳለሁ ለእያንዳንዳችሁ በሰጠኝ ጸጋ እናገራለሁ ይላል ጳውሎስ። መሻቴና ፍላጎቴ ተለውጣችሁ እናንተ ትልቅ ሰው ሆናችሁ ማየት፣ በመንፈስ አድጋችሁ ጎልብታችሁ እግዚአብሔርን ደስ የሚያሰኝ የመዓዛ ሽታ በውስጣችሁ ተገልጦ ላየው የምናፍቀው ያንን ሰው ነው። ራሱን ዝቅ የሚያደርግ ከኔ በላይ ኢየሱስን የሚል ከኔ በላይ ላሳር የሚል ሳይሆን ከኔ በላይ ጌታ ጌታ የሚል እሱን ነው የምፈልገው። ዛሬ ወዳጆች ሆይ 3 አጋንንት ካስጮህን ካርፔት ካልተነጠፈልን ይሻላል። መድኃኔዓለም ያድነን። ኧረ አይሰማም? አሜን በሉ። ያድነን እግዚአብሔር። ዝቅ ማለት በተጨበጨበልን በጣም ከባድ ነገር በምድር ላይ ወዳጆች ሆይ ከባዱ ነገር ዝናን ተሸክሞ ዝቅ ብሎ መኖር። እግዚአብሔር አምላክ ትሁት ያድርገን። ወዳጆች ሆይ ትሁት ማለት ሁሉ ሰው እንደፈለገ የሚያደርገው ሰው፣ የራሱ የሆነ ሐሳብ የራሱ የሆነ ፍቃድ የሌለው ሰው ማለት አይደለም። ትሁት ማለት እግዚአብሔር የሰማይና የምድር አምላክ በሰጠው ጸጋ ላይ ዝቅ ብሎ በታማኝነት ቤቱን የእግዚአብሔርን ቤት ማገልገል መቻሉ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ የእግዚአብሔር ቃል ሲናገር ክርስቶስ ኢየሱስን እንደሆነ እንጂ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ምኖች ነው እናደርጋው? ጌታ ነው የምናደርገው። ባሪያዎች ስለማን? ስለ ክርስቶስ ኢየሱስን እንጂ እሱ ጌትነቱን እንጂ ኃያልነቱን እንጂ ራሳችንን ምን አናደርግም፣ አንሰብክም። አንዳንድ ቃሎች ጎትተን ከቤተ መቅደስ አውጥተናቸው። ስለዚህ ወዳጆች ሆይ ራሳችን ላይ ፎከስ ከማድረግ ይልቅ ጌታ ላይ ፎከስ እንድናደርግ እግዚአብሔር ይፈልጋል። በትህትና በየዋህነት እግዚአብሔርን ደስ በሚያሰኝ ሕይወት ውስጥ ለመኖር ወዳጆቼ የአባቴ ብሩካን በዚህ ዝቅታ እንመላለስ። የኢየሱስን ጌትነትን እናውጅ። በቤታችን ላይ፣ በቤተ ክርስቲያናችን ላይ፣ በአገልግሎታችን ላይ እርሱ ጌታ እንደሆነ እንድናውጅ እግዚአብሔር ይፈልጋል። እርሱ ጌታ ነው። ክብር ለጌታ ይሁን። ይህንን ክርስትናን ወዳጆች ሆይ እኔና እናንተ ራሳችንን የምናሳይበት ሕይወት ሳይሆን ጌታን የምናሳይበት ሕይወት ነው። አሜን። አንድ ደቀ መዝሙር ወይም ደግሞ አንድ ጥሩ ክርስቲያን በሕይወቱ 4 ባህሪ ሊገለጡ ይገባል። የመጀመሪያው እና ዋናው ሌሎችን የሚያሳይ በሉት እስቲ። ሌሎችን ምን የሚያደርግ? የሚከልል ሳይሆን ከኔ በላይ ሲሰብክ ይሄን ሰውዬ እንዴት ነው የምደብቀው ሳይሆን ይሄን ሰው እንዴት ነው የምገልጥ? በውስጡ ያለው እግዚአብሔር የሰማይ የምድር አምላክ እንዲያወጣው፣ እንዲያደምቀው፣ እንዲያፈካው ምን ባድረግ ይሻላል? ለሌሎች ወዳጆች ሆይ የኔና የእናንተ ትህትና የሚጀምረው ለሌሎች መኖር ስናስብ፣ ሌላ ሰው ከእርሱ በላይ የሆነ ሰው ሲመጣ በአሁኑ ዘመን መደበቅን፣ ሁለተኛ ቀን ቆሞ ላይ ሰብክ ሁሉ ይችላል። የተሻለ ነገር ካደረገ በእኔና በእናንተ ሕይወት በእውነት የተሻለ ነገር ሰርተናል ማለት ነው። ስለዚህ ደቀ መዝሙር የሆነ ሰው፣ ክርስቲያን የሆነ ሰው፣ ጌታን የወደደ ሰው፣ እኔ የጌታ ደቀ መዝሙር ነኝ ያለ ሰው ያ ትህትና በውስጡ ካለ ለሌሎች ቅድሚያ የሚሰጥ ከኔ ይልቅ የሚለው ሰው ሊኖር ያስፈልጋል። አሜን። ቅቡል ነው። ሁለተኛ የአገልጋይነት ልብ ዝቅ ማለት። እስቲ ዝቅ በሉ። አገልጋይ መሆን ያለ ፉክክር ማለት፣ ያለ ራስ ማሳየት ዝቅ ማለት። ጌታ እርሱ ጌታ ሆኖ ሳለ የናዝሬቱ ኢየሱስ ክርስቶስ ደቀ መዛሙርቱ ከሱ ጋር ብዙ ዘመን ኖሩ አይደል? ነገር ግን ያገለግላቸው ጀመር ይላል። ምን አድርገው? ማበሻን ጨርቅ አንስቶ
ታጠቀ ይልና እግራቸው ላይ ወድቆ ጫማቸውን ማጠብ ጀመረ። እንዲሁም ካለው ክብርና ግርማ የተነሳ ብዙዎች ደነገጡ። ኖ ይህን ማላደርግ ይገባኛል። ይህ ዛሬ የማደርገው ነገር ደግሞ የእናንተ ላይፍ ስታይል መሆን አለበት። ዝቅታ በእግዚአብሔር ሕዝብ ላይ ትከሻ እንድታሳዩ አይደለም የጠራዋችሁ፣ ባሪያዎች እንድትሆኑ ነው። ባሪያ ሆኖ መኖር፣ ዝቅ ብሎ መኖር እግዚአብሔር ይስጠን ወዳጆች። ዛሬ ጠፋው እግዚአብሔር ፊት ዝቅ ብለን ለጠራን ጌታ ታማኝ ሆኖ ማገልገል ሰው አይፈልግም። በተለይ ከሰበክን ሌላው ስራ መስራት አንፈልግም። ብዙ በእግዚአብሔር ቤት ውስጥ እኔና እናንተ ልንሸፍናቸው የሚቻል ብዙ ጓዳ ውስጥ ብዙ ስራዎች አሉ። ብዙ የምናቃናው የተጣመመ ነገር ብዙ ነገር አለ። እግዚአብሔር ፊተኛ ቢያደርገን፣ እግዚአብሔር አስተማሪዎች ቢያደርገን፣ ነብይ ቢያደርገን፣ እግዚአብሔር የሰማይ የምድር አምላክ ታላላቅ አስተማሪዎች ቢያደርገን ወላጆች ሆይ ለሌላው በትህትና እንድንመላለስ ነው። ስለዚህ ከዚህ መጽሐፍ የምንማረው አንድ ደቀ መዝሙር ሊያደርገው የሚገባው ነገር በእግዚአብሔር ፊት በትህትና ሊመላለስ ያስፈልጋል። ሶስተኛ ከዚህ መጽሐፍ የተማርኩት ራስን መስዋዕት ማድረግ። በሉት እስቲ አንድ ጊዜ። በፍጹም በዚህ በኖርዝ አሜሪካ ያለን ሰዎች መስዋዕትነትን ፈጽመን አንፈልገው። ጊዜን የሚነካ ከሆነ፣ ገንዘቤን የሚነካ ከሆነ፣ ክብሬን የሚነካ ከሆነ አልፈልገው። አትድረስብኝ አልደርስብን ብለን የምንኖራቸው ብዙ ነገሮች አሉ። ስለዚህ ራሳችንን መስዋዕት ለማድረግ መዘጋጀት አለብን። እኛ ቤተ ክርስቲያን በጣም ብዙ ሰዎች አለን፣ እግዚአብሔር የተባረከ ይሁን። ግን ብዙዎቻችን ችግራችን ምን መሰላችሁ? ራሳችንን መስዋዕት ለማድረግ የተሰናዳን አይደለም። እግዚአብሔር ቤት ለማገልገል ፍቃደኞች አይደለንም። ለቅዱሳኑ ለመጸለይ ፍቃደኞች አይደለንም። ሌላውን ደቀ መዝሙር ለማድረግ ለማስተማር ፍቃደኞች አይደለንም። ምሳሌ ለመሆን ፍቃደኞች አይደለንም። ብዙ የሚቀሩን ነገሮች አሉ። ወደዛ ዘንበል ማለት አስፈላጊ ነው። ራሳችሁን መስዋዕት ለማድረግ መዘጋጀት አለባችሁ። ወደ እግዚአብሔር ቤት ከአንድ ቀን በተሻለ መምጣት መቻል ያለብን ይመስለኛል። በእንዲህ አይነት ህይወት ሊገፋ አይችልም። በእንዲህ አይነት ክርስትና መኖር አይቻልም። መኖር ከተባለ ለጌታ ኖረን የምናልፍ ሰዎች ነው የምንኖር። በእግዚአብሔር ቤት ውስጥ አንዱ በግ አንዱ ደግሞ ፍየል አይደለም፣ ሁላችንም በጎች ነን። ስለዚህ እግዚአብሔር የሚጠብቀውን ነገር ከኔና ከእናንተ ልናደርግ እግዚአብሔር ይፈልጋል። ስለዚህ ራሳችሁን መስዋዕት ለማድረግ መዘጋጀት አለብን። እኔ እግዚአብሔር ቤት ውስጥ ሳገለግል በብዙ መስዋዕትነት ነው። ብዙ ወንድሞቼ በብዙ መስዋዕትነት፣ ብዙ እህቶቼ በብዙ መስዋዕትነት የሚያገለግሉ አሉ። ትዳራቸውን መስዋዕት አድርገው፣ ልጆቻቸውን መስዋዕት አድርገው፣ ገንዘባቸውን መስዋዕት አድርገው። እግዚአብሔር ዋጋ አለው፣ የሚሰጠው ዋጋ አለ በሰማይ። ስለዚህ እግዚአብሔር ለሚሰጠን ዋጋ ከእግዚአብሔር እየጠበቅን ግን ለመስዋዕትነት ከዚህ በላይ መዘጋጀት አለብን። እግዚአብሔር ምናልባት ዛሬ እኔና እናንተ ሐዋርያቶች ደቀ መዛሙርቶች በሕይወታቸው በብዙ ፈተና ውስጥ አልፈዋል። በዛ ፈተናና በዛ መከራ ውስጥ ቢያልፉም ወዳጆች ሆይ ዛሬ እኔና እናንተ አንገታችንን ለማስቆረጥ ሬዲ ላንሆን እንችላለን። ስንቶቻችን በመከራ እንደምንጸና እርሱ እግዚአብሔር ይወቅ። ከዛ አልፎ ያለንን ትንሽ ነገር እንኳን መስዋዕት ማድረግ ተቸግረናል። ዛሬ ይሄው ባለንበት በዚች ቀን ከዚህ በኋላ የመስዋዕትነት ህይወት መኖር እንጀምር። እግዚአብሔርን ለማገልገል ካለን ከሳምንት አንድ ቀን ስንት ጊዜ ለመስጠትናስ ሰዓታት ከሰጠን ብዙ ሰዓታት 24 ሰዓት አንድ ሰዓት ለጸሎት ለመስጠትናስ ምንድነው እየተዘጋጃችሁበት ያለ ነገር? ምንድነው እግዚአብሔር ከኔና ከናንተ እየፈለገ ያለው ነገር? ትህትና ዋና ነገር ነው። ለትህትና መንገዱ ሶስተኛ ራስን መስዋዕት ለማድረግ የተሰናዳን መሆን መቻል አለ። ደቀ መዛሙርት ራሳቸውን መስዋዕት እንዲያደርጉ ጌታ ኢየሱስ ክርስቶስ ሲያሳስባቸው እንደነበር እናያለን። የእግዚአብሔር ሰዎች በብዙ መስዋዕትነት ነው ያገለገሉት፣ በብዙ መሰጠት ነው ያገለገሉት። መሰጠት ያለብን ከዚህ በላይ መሰጠት አለብን። ቅድም ስንሰማ ነበር። ዛሬ እኛ ጋር ብዙ ያለ መሰጠት ችግሮች አሉ። ግን አንሰጥም። ግን ደግሞ በጣም ከሚናገሩ ሰዎች መካከል አንዱ ነን። ብዙ እንነጋገራለን፣ ብዙ እንላለን፣ ብዙ እንተቻለን፣ ግን ብዙ ፍሬ የለም። ስለዚህ መስዋዕት መሆን አለብሽ፣ መስዋዕት መሆን አለብህ። ዋጋ ከጸባዖት ከአርያም ከሰማይና ከምድር አምላክ ከእግዚአብሔር ዘንድ ስራን መስዋዕት ማድረግ አለብህ። ታይምን መስዋዕት ማድረግ አለብህ።
ማድረግ አለብን። ለቤተ ክርስቲያን ለትዳራችን የምንሰዋቸው ብዙ ነገሮች አሉ አይደል? ብዙ የምንሰጠው ነገር አለ። ለትዳራችን ጊዜ ካልሰጠን አስቸጋሪ ነው። አንዳንዴ ያለን የለን ልሆን የምፈልጋቸው ነገሮች አንዳንድ ጊዜ አንዴ ቲጂ ዴክስ ሲሰብክ በጣም ደስ አለኝ። እንዴት ነው ስኬታማ የሆንከው? ቢዝነስ ሰው ነህ፣ በጣም ሰክሰስፉል ነው አሉት። ሜሬጅ በጣም ሰክሰስፉል ነው፣ ልጆች በጣም ስኬታማ ናቸው፣ የምትሰራው ስራ ያስከው ነገር ሁሉ ብለስድ ነው። ምንድነው እንዲያረጋ አሉት። ሞኞች አትሁኑዋል። ብለስድ መሆኔን የሚያውቁ ስኬታማ መሆኔን የሚያውቁ አለመሆኔን የሚያውቁ ቤተሰቦቼ ናቸው። አንዳንድ ጊዜ በትዳሬ ላይ ስኬታማ ሆናለሁ፣ አንዳንድ ጊዜ ደግሞ በልጆቼ ላይ ስኬታማ ሆናለሁ፣ አንዳንድ ጊዜ ሚኒስትሪ ላይ ስኬታማ ሆናለሁ። አንዱ ሊነካካ የግድ ነው። ሁሉን ማድረግ የምችለው እሱ ብቻ ነው። እኔ ሰው ነኝ፣ በልኬ ነው የማደርገው። እውነት ነው፣ ልኬት አለ። ግን ወዳጆቼ ሆይ ራሳችንን መስዋዕት ማድረግ ካለብን መስዋዕት ማድረግ አለ። ራሳችንን ለማን? እግዚአብሔር ለሰጠን ነገር ለመሰጠት። ከዚህ በላይ አራተኛና የመጨረሻ ከዚህ ሐሳብ ልንማር የምንችለው እግዚአብሔር የጠራው ሰው እውነተኛ ደቀ መዝሙር፣ እውነተኛ ትሁት ሰው በሕይወቱ የሚታየው ነገር እግዚአብሔርን ማክበር፣ እሱን ማግኒፋይ ማለት፣ እግዚአብሔርን በሕይወት ማድነቅ። አንተ አንደኛ ነህ። እግዚአብሔር አንደኛ ነው። እዚህ ነው ዳዊት ሲናገር እኔ ግን በተቀደሰው ተራራዬ ላይ አለ ንጉሴን ሾምኳል። እርሱ አንደኛዬ ነው። በመድረኬ ላይ አንደኛ ነው። በትዳሬ ላይ አንደኛ ነው። በመውጣትና በመግባቴ ላይ ሁሉ እግዚአብሔር አንደኛ እሱ ነው። ዛሬ ለኛ አንደኛችን ማን ነው? ወዳጆች ሆይ ትህትና እየጨመረህ ከሆነ በሕይወት ውስጥ ራስሽ ላይ ከምታደርጊው ነገር የባሰ ከፍ የሚያደርግ ነገር ለእግዚአብሔር ለሰማይና ለምድር አምላክ ለእርሱ ለአምላካችን ክብርን የሚያመጣ ሕይወት ሊኖርን ይገባል። እግዚአብሔርን ማክበር፣ እግዚአብሔርን ከፍ ማድረግ በሕይወታችን ላይ ቢሆን በኑሯችን ላይ ቢሆን እርሱን አንደኛ ማድረግ፣ በቤተ ክርስቲያን ላይ አንደኛ ማድረግ ተገቢ ነው። ማለዳ ስትነሱ ወዳጆች ሆይ እግዚአብሔርን አስቀድሙ። ወደ የትኛውም ነገር ከመሄዳችሁ በፊት በማደሪያው ስር በድንኳን ውስጥ ተንበርከኩ። እግዚአብሔር አንተ አንደኛ ነህ፣ አመሰግንሃለሁ በሉት። አባቴ አመሰግንሃለሁ፣ ስለ ራሴ አመሰግንሃለሁ፣ ስለ ቤቴ አመሰግንሃለሁ፣ ስለ ልጆቼ አመሰግንሃለሁ በሉት። እግዚአብሔር ከኔና ከናንተ የምስጋናን መስዋዕት ይፈልጋል። እግዚአብሔር ከፍ የሚያደርጉትን ይፈልጋል። ወዳጆች ሆይ ጀምሩ ኑሯችሁን እግዚአብሔርን በማክበር እግዚአብሔርን አንደኛ በማድረግ እስቲ እንጀምር ዛሬ። ወዳጆች ሆይ እግዚአብሔር የምስጋናን ፍሬ ከኔና ከናንተ አንደበት ይፈልጋል። እግዚአብሔርን በጋራ እናመስግን። እግዚአብሔር በግል ሕይወታችን እናመስግን። እግዚአብሔርን በትዳራችን እናመስግን። እግዚአብሔርን በስራችን እናመስግን። ወጥተን መግባት የቻልነው ከእግዚአብሔር ምሕረት የተነሳ ነው። ከቸርነቱ የተነሳ ነው። ከፍቅሩ የተነሳ ነው። ከርህራሄው የተነሳ ነው። ስለዚህ ዛሬ ወዳጆች ሆይ ትህትናን መጀመር መቻል አለብን። ትህትና በግላችን፣ ትህትና በቤታችን፣ በትዳራችን፣ በአገልግሎታችን ዝቅ ማለት፣ ማክበር፣ ራስን ለሌሎች ማሰብ። ወዳጆች ሆይ እግዚአብሔር ለሌሎች ለሌላ ለራሴ ከሚል ነገር መውጣት መቻል አለብን። ሌላውን ለማገልገል መዘጋጀት መቻል አለብን። ለመሰጠት ከዚህ በላይ ጥረት ማድረግ አለብን። ራሳችንን መስዋዕት ማድረግ፣ እግዚአብሔርን ማክበር። በእንዲህ መንገድ ሕይወታችን ሊሞላ ያስፈልጋል። በሁለተኛ ደረጃ ታማኝነት ነው ብላችሁ እንቅልፍ ልትጀምሩ ትችላላችሁ። ስለዚህ እዚህ ጋር ማቆም ያለብኝ ይመስለኛል። ምናልባት 35 ደቂቃ 40 ደቂቃ ሰብኬያቸዋለሁ። የአባቴ ብሩካን የተወደዳችሁ የእግዚአብሔር ቤተሰቦች እውነተኛ ደቀ መዛሙርት ነው። ዓመታችን ዝም ብሎ አይሄድ፣ ዘመናችን ዝም ብለን አንቋጨው፣ አንጨርሰው። ክርስትና ኖረን እንለፍ። ወዳጆቼ ሆይ እግዚአብሔር አምላክ ይህንን ይፈልጋል በሕይወታችሁ። ወዳጆቼ ሆይ እግዚአብሔር የሚፈልገውን ነገር ማድረግ፣ ከውድድር እንውጣ፣ ከፉክክር እንውጣ። ደቀ መዛሙርቱ ያስጨነቃቸው ያወቃቸውና የረበሻቸው ነገር በመንግስትህ ማን ነው? ዛሬ የልጅነት ጥያቄ ትተን ጎልማሳ ነው አእምሯችንን እናሳድግ፣ ልቦናችንን እናሳድግ። እግዚአብሔር አምላክ ከፉክክር ያውጣን። ቤተ ክርስቲያን ለቤተ ክርስቲያን የሚፎካከር፣ አገልጋይ ለአገልጋይ የሚፎካከር፣ እኔ ከሱ እሻላለሁ፣ እኔ ዝማሬ ከዝማሬ ጋር የሚፎካከር ህይወት ሊኖረን አይገባም።
ከኖርን አይቀር ክርስቶስን ኖረን የምናልፍ የእግዚአብሔር አምባሳደሮች እንድንሆን እግዚአብሔር ይፈልጋል። ቃሉን ይባርክልን፣ በልቦናችን ያሳድርልን።